አብዛኞቻችሁ ነገራችሁን ያስያዛችሁት ራሳችሁ ናችሁ። እንዴት እንደሆነ ግን አላወቃችሁትም። ብዙ ህልም ባለበት ይልና ብዙ ቃላትም ባለበት ይላል። ምን ማለት እንደሆነ ልንገራችሁ። አንድ አይነት ቃል ናቸው። ስሙኝ በደም። ብዙ ህልም ባለበት ሲል ብዙ ፕላኖች፣ ብዙ ቅዶች፣ ብዙ ሐሳቦች ያሉበት ስፍራ ላይ ብዙ ቃል ስላለ ነው ብዙ ቃልም ባለበት ያለው። ምን ማለት እንደሆነ ልንገራችሁ። ለምሳሌ ሎተሪ ቢቆርጥ እሱ ሎተሪ ሲቆርጥ ያ ሎተሪ ተለቆ እጣው ደረሰው ይባል። ስሙኝ በደም። አሁን እጣው በቲቪ ላይ ሲለቀቅ ያ እጣ የራሱ እጣ ነው አይደለ? በቃ ይሄ እጣ ደርሶኛል ምናምን ብሎ አንደኛ እጣ ለምሳሌ 30 50 ምናምን ሚሊዮን ቢሆን ደርሶኛል ብሎ ያ የያዘው ልክ እንደ ቼክ ብር ነው አይደለ? ያዘው። ብዙ ሰው የሚሳሳተውን ነገር ልንገራችሁ። ልክ ያንን ነገር ሲይዝ ኢሚዲየትሊ ፕሮሚስ ይጀምራል። በቃ ይሄን አረጋግላለሁ ይሄን አረጋግላለሁ ይሄን አረጋግላለሁ ብሎ ይጀምራል። የመጨረሻ አደገኛ ማታቁት መከራ ላይፋችሁ ላይ ከፈታችሁት የዛች ሰዓት አብዛኛው ሰው 99% ሰው ለሰው ቃል የገባ ቃሉን ማድረግ አልቻለም። ራሳችሁን ቼክ አድርጉ እስቲ። ለሆነ ሰው ቃል ገብታችሁ አርጋችኋል ወይ? ስንቱን አርጋችኋል የሚለውን አስቡት። ለምን እንዳላረጋችሁ ታውቃላችሁ ወይ? ከናንተ ፕሮብሌም አይደለም። ከናንተ ፕሮብሌም ቢኖር ኖሮ መጀመሪያውኑም እንድታደርጉለት ለዛ ሰው ልባችሁ ላይ አይከብድም ነው። ስለዚህ መልካምነትን ሼር ለማድረግ ስለፈለጋችሁ ነው ቃል የምትገቡት፣ ንፉግ ስላልሆናችሁ። አሁን ያው ኢሚዲየትሊ ያጣ ወጥቷል አይደል? ተለቋል እኮ። ኢሚዲየትሊ ቃል እንደገባችሁ ሲያቁ ፋይት የሚያረጓችሁ እነዛን ሰዎች ፋይት የሚያረጉ ዲመኖች ፊታቸውን አዙሮ ወደ እናንተ ይመጣሉ። ለምን ካላችሁ ቃል የገባችሁት ነገር ያን ሰውዬ የሆነ ላይፉን ፈቀቅ እንደሚያረገው ስለሚያውቁ ላይፉ እንዳይለወጥ የሚፈልጉ ስፒሪቶች እናንተ ጋር ይመጣሉ። ያቀዳችሁት ነገር እንዳይሳካ ይዋጓችኋል። ኢቭን ተለቆ እንኳን ቢሆን ያ ሎተሪ በቴክኒክ ስህተት ማሽኑ ተበላሽቶ ነው ድጋሜ ያስብሉባቸው የደረሰ አይታችኋል። አብዛኛው ሰው ትልልቅ ፕሮጀክቶች ጀምሮ ትልልቅ ነገሮች ጀምሮ ኢቭን ተውት፣ ትልልቅ ፕሮጀክት ይገርማችኋል አይደል? ስራ ብትሰሩ እቅድ ስራ ወስዳችሁ የሆነ ካምፓኒ ኮንትራት ወስዳችሁ ብትሰሩ የዛን ካምፓኒ ስራ ሰርታችሁለት ከናንተ የሚጠበቀውን አስረክባችሁታል አይደል? ጨረሳችኋል። አሁን ምንድነው የሚቀራችሁ? ፔመንታችሁ አይደል? ገንዘባችሁ ግዴታቸውን መልቀቅ አለባቸው። ገንዘቡ ይለቀቅልኛል ብላችሁ ፕላን አድርጋችሁ የናንተ እኮ ነው ኢትስ ኦብቪየስ እንደሚለቀቅላችሁ ይለቀቅልኛል ብላችሁ ፕላን አድርጋችሁ በዛ እጃችሁ ላይ ባልገባ ገንዘብ ፕሮሚስ ስገቡ ያንን ካምፓኒ የሆነ ፋይት ይከፍትበት። ቢሊቭ ሚ እኔ ብዙ ጊዜ ነው ያየሁት። ኢቭን በእኔ እንኳን አጋጥሞኝ የሚያውቅ ነገር ነው የምነግራችሁ። ብዙ ጊዜ ኢቭን አንዳንድ ሰዎች ስፒሪቹዋል ፋይት አደገኛ ላይፋቸው ላይ የተከፈተ የሆነ አደገኛ ዴሊቨራንስ የሚያስፈልጋቸው ሰዎች አሉ። ሰዎች ሊረዷቸው በቀና ልብ መልካም ሆኖ ሲመጡ የተጠጓቸው ሰዎች ሁሉ ፋይት ውስጥ ይገባሉ። የሆነ ነገራቸው ይያዛል ምናምን ማት ነገራቸው ይያዛል። ሰላም ነበርኩ እኮ ይሄን ሰውዬ ልረዳ ከጀመርኩበት ደቂቃ ጀምሮ ነው እንደዛ የሆንኩት። አብዛኞቻችሁ ማታውቁት መከራ ውስጥ ኢቭን የራሳችሁ እጃችሁ ላይ መግባት የነበረበት ስንት ፋይናንስ የተያዘው በራሳችሁ ቃል ኢሚዲየትሊ ወይ ሐሳቤን ተቻለሁ ብላችሁ ካላፈረሳችሁ ብዙ ሰው ቻሌንጅ ውስጥ ገባው። በጌታ በኢየሱስ ስም ጸልያለሁ። በራሳችሁ አፍ ቃል የተያዘባችሁ ነገሮች እንዲለቀቁ ጸልያለሁ።